ሃይ ሃይ akkam akkam nagaa jirtu ዳንዶም ሄይ ኤቭሪዋን እንዴት ናችሁ? ሰላም ነው? ባለፈው ከቀጠለ ሁለተኛ ዲያሪ ላይ የተጻፈ ምን ይል እንደነበር እስቲ አብረን እያነበብን በዛ ላይ እንጫወታለን። በ17/02/2012 የተጻፈ ነው ይሄኛው። ሰላም ዲያሪ፣ እንዴት ነህ? መቼም አንተ ባትኖር ኖሮ አኗኗሪ ከባድ እንደሚሆንብኝ አስባለሁ። ዛሬ እንኳን ውሎዬ እያልኩ አይደለም የምነግርህ። እስቲ አዲስ ነገር ደግሞ እንዴት ልውል እንዳሰብኩ ልንገርህ። ዛሬ ቀኑ ማክሰኞ ነው። በጠዋት ተነስቼ ለአንድ 30 ደቂቃ ስፖርት ዶርም ውስጥ ሰራሁ። እናም ቁርስ በላና ወደ ክላስ ነው የምገባው። እናም የፈተና ሰዓት ስለደረሰ ያላወጣኋቸውን ሃንዳውት አውጥቼ የጀመርኩትን መጽሐፍ ሃይ ብዬው እመጣለሁ። ከዛም ዋይፋይ ሄድና ስለ አካውንቲንግ ሳይክል የሚያወራ ቪዲዮ አወርዳለሁ። ከዛም ማታ ወጥቼ ይማራለሁ ወይም ኢንተርኔት ሩም ሄጄ አነባለሁ። ሰው ሁሌም ቢሆን ከአንተ የሆነ ነገር ወይም ጉድፍ ለማውጣት ነው የሚሄደው። ነገር ግን አንተ መሆን ያለበትን እንዲሆን ሞክር። የመክርህ ነገር ራስን ከሰው አስተሳሰብ ሳይሆን በህሊናህ ኑር። በህይወትህ የወደፊት ጉዞ የሚገባውን ቁስ አካል ወይም ማተር በተገቢው መንገድ ማንሳት አለብህ። አንተ የሚያስደስትን ህይወት የመኖር መብት አለ። ሁሉም እኮ ባህሪውን እየሞረደብህ ነው። አንተ ደግሞ መውረድ ሳይሆን የዛን ጊዜ እንጨት ሁንባቸው። ራስህ በቀየስከው ህይወት ኑር። ጓደኞችን አታስቀይም። እንደዚያ ካደረግክ አዲስ ደረጃን መስራት እንደዛ ካላደረግክ አዲስ ደረጃን መስራት ትንሽ ይከብዳል። እዚህ ጋር ምንድን ነው ያየሁት መሰላችሁ? አሁን ስጽፈው አንዳንዴ የሆነ ነገር እናገርና ሰዎች ለምን እንደዚህ ብለሃል ሲሉኝ ኧረ እኔ እንደዚህ ያላልኩም ብዬ እከራከራቸው ነበረ። ኧረ እንዲህ ብያለሁ ያላልኩም። አሁን እኮ ነው እዚህ ጋር ምንድን ነው ጓደኞችን አታስቀይም። እንደዚያ ካደረግ አዲስ ደረጃ መስራት ትንሽ ከብዳሃል። እዚህ ጋር ማለት የፈለግኩት አዲስ ደረጃን ጓደኞችን ማስቀየም የለብህም ነው። ስለዚህ ጓደኞችን የምታስቀይም ከሆነ በሰዎች አስተሳሰብ ሁሌም የምትሄድ ከሆነ ሰዎች ለምን እንደዚህ አሰቡ፣ ለምን እንደዚህ ያላሉም፣ ለምን እንደዚህ ያደረጉ፣ ለምን እንደዚህ ሆነ ምትል ሆነ እና ሁሌም እንትን የምትል ከሆነ ከራስ ጋር የማትሰማማ ከሆነ አንተ መስራት የምትፈልገውን አንተ ወደፊት ይህንን ደረጃ ወደዚህኛው ማንነት ቀይሯለሁ ብለህ ወደምታስበው ቦታ ለማድረስ ይከብድሃል። እንደዛ ለማለት የፈለኩት በሌላ መንገድ ነበር የተረዳሁት እና ልክ ነው። በጥቅሉ ስናየው መጀመሪያ ላይ ሲጀምር ውሎዬ እንደዚህ ይሆናል ብዬ ልንገርህ ብዬ ነበር የጀመርኩት እና ጠዋት ላይ ለአንድ 30 ደቂቃ ስፖርት ሰራለሁ። እናም ቁርስ በልቼ ወደ ክላስ ገባለሁ። ይህን አደርጋለሁ ብዬ ጻፍኩኝ። ከዛ በኋላ ሃንዳውቶችን አነባለሁ ብዬ እነዚህን የማድረጋቸውን ነገሮች እዚህ ጋር ዛሬ እንኳን ውሎዬን እያልኩ ምነግርህ ሳይሆን ውሎዬ እንደዚህ ነበር ብዬ ሳይሆን እንደ አዲስ እንደዚህ አደርጋለሁ ብዬ ልንገርህ ነው ያልኩት። ናስፍ እና ዋይፋይ ሄጃ ያለውኝ አካውንቲንግ ሳይክል እነዚህ
አውርጄ አነባለሁ ነው ጠቅላላው። ውሎዬን እንደዚህ አድርጌ እውላለሁ ብዬ ነበር የጻፍኩት የዛን ቀን እና እንደዛ ነው ያልኩት። እንደዛ ነው ወይስ አይደለም የሚለው ነገር ስለቆየ ረስቼዋለሁ፣ አላውቅም። ከዛ እሱን ከጻፍኩኝ በኋላ ሰው ሁሌም ቢሆን ከአንተ የሆነ ነገር ወይም ጉድፍ ለማውጣት ነው የሚሄደው። ነገር ግን አንተ መሆን ያለበትን እንዲሆን ሞክር። የምክር ነገር ራስን ከሰው አስተሳሰብ ሳይሆን በህሊና ኑር። ያ ሰው ምንም ያህል ደግ፣ ምንም ያህል ጥሩ፣ ምንም ያህል ቅዱስ ብትሆንለት ስላንተ ጥሩ ነገር አያይ ወይም ደግሞ ስላንተ ጥሩ ነገሮችን አያወጣም። ሁሌም እንከኖችን፣ ምን ተሳሳት፣ የተሳሳትካትን ነገር ብዙ ነገር ሰርተህለት ለሆነ ሰው በጣም ብዙ የሚወራ ጥሩ ነገሮች አድርገህ ነገር ግን የሆነ ቀን ትንሽ ስትሳሳት ያቺ የሰራኸውን በሙሉ ይዛብር ገደል ታስከትታለች ነው እንግዲህ እዚህ ጋር ብዬ የጻፍኩት። በቃ ሰው እንደዛ ነው። ሁሌም ያንተን ጉድፍ ነው የሚፈልገው። በቃ ጉድፍህን ነው የሚፈልገው። ስላንተ አይጨነቅም። አንተ ምንድን ነው? አንተ ጥሩ ነገር አደረግ ወይስ መጥፎ ነገር አደረግ? መጥፎ ነገር ላይ ትኩረቱ ሁሌ የሚያደርግ ስላንተ ጥሩ ነገር ብዙም አይጨነቅም። ማንም ቢሆን ሁሉም የራሱን ኢጎ ለመጠበቅ እና አንተ ትክክል ነህ ብሎ እንትን ላለማለት እሱ በፊት ትክክል ነኝ ብሎ የመጣበትን መንገድ ይዞ የሆነ ነገር ስትሳሳት ሲያይ በዛ ነገር አንተን እንትን ይላል ማለት ነው። ይጥላል ወይም ይተውሃል ማለት ነው። ወይም ጉድፍ ለማውጣት ችግር ነው ሁሌም ጉድፍ የሚያይብ ሁሌም ለምንድን ነው እንደዚህ የሚሆነው? ሁሌም የሰው ልጅ የሰውን ጉድፍ የሚያየው ለምንድን ነው? ሰው ፖዘቲቭ አስተሳሰብም ኔጌቲቭ አስተሳሰብም ኦፕቲሚስት ፔሲሚስት መሆን አለመሆን ምርጫው ነው። የሆነ ሰው ነገሮች በሙሉ ጥሩ ሆኖ ነው የሚታዩት። የሆነ ሰው ነገሮች በሙሉ ደግሞ በቃ መጥፎ፣ ችግር፣ ስቃይ፣ ነውጥ ምንም በቃ ሰላም፣ ተስፋ የማይታየው ሰው አለ። እንዴት ነው ይሄ ሊሆን የሚችለው? አሁን እዚህ ጋር
ምን አለ ስናድግ ጀምሮ አሁን እስካለንበት ወይም ደግሞ በአካባቢያችን ያሉ መረጃዎች፣ የምናያቸው ነገሮች፣ የምንሰማቸው ነገሮች፣ በሚዲያ የምንከታተላቸው፣ የምንሰማቸው፣ በቲቪ የምናያቸው፣ በፊልም የምንከታተላቸው፣ በመጽሐፍ የምናነባቸው፣ በአካል የምናያቸው እነዛ ነገሮች እኛን ኔጌቲቭ ቲንከር ወይም ደግሞ ፖዚቲቭ ቲንከር ነገሮችን በበጎ የሚያይና ነገሮችን ሁሌም ኔጌቲቭ ሳይዳቸው ሁሌም ችግር ብቻ የሚያይ ሰው አድርጎ የሚገነቡን እኛ ሁሌም ወደ ውስጣችን የምናስገባቸው መረጃዎች፣ የምንሰማቸው ከጓደኞቻችን የምንሰማቸው ወሬዎች፣ ንግግሮች፣ ከቤተሰቦቻችን ከሁሉም ወደኛ የሚገቡ እነዛ መረጃዎች ይወስኑናል። ይሄ ነው አንድን ሰው ኦፕቲሚስት ወይም ደግሞ ፔሲሚስት ብለን ልንመድብ የምንችለው በዚህ መንገድ ነው። አብዛኛው ሪሰርች ያስፈልጋል። ሪሰርች ሊያስፈልግ ይችላል። እዚህ ጋር ሪሰርች ካገኙኝ ከስር አስገባላችሁና ታነባላችሁ። ነገር ግን ማየት ትችላላችሁ። ሚዲያ ላይ የሚወሩ የሚነገሩ ነገሮች አሉ። የስድብ መዓት ነው ያለው። ኮሜንት ላይ ገብቶ ማየት ይቻላል አይደል? አንድ ትልቅ የተባለ ሰውዬ፣ አንድ ቅዱስ የተባለ ግለሰብ ትልቅ ቦታ ላይ ነው ተብሎ ስልጣን የተሰጠው ሰው ፕራይም ሚኒስትሩም ሊሆን ይችላል፣ በቃ ትልቅ ሰው የተባለ የሆነ ነገር ይናገር ወይም ደግሞ የሆነ ነገር ፖስት ያድርግ፣ ኮሜንት ላይ ምንድን ነው ተብሎ የሚጻፈው? ጋርቤጅ ናቸው በሙሉ። ጋርቤጅን ጋርቤጅ አውት እንደሚባለው ማለት ነው። በቃ ታስገባውን ታስወጣለን። ሁሌም ሰው ያለውን ነው የሚሰጠው። በቃ ሰው ያለውን ነው የሚሰጠው። ፍቅር መስጠት የሚችል ሰው ፍቅር ያለው ሰው ነው። በቃ ስድብ የሚሰጥ ሰው ደግሞ ስድብ ነው ያለው። ስድብ ያለውን ነው የሚሰጠው። በቃ አንድ ሰው ተሳዳቢ ስለሆነ ያ ሰውዬ በቃ ያለው እሱ ነው ያለው ስድብ ነው። የሆነ ሰዎች አሉባልተኛ ወሬኞች፣ ይቅርታ ለቃሉ፣ ወይም ደግሞ በቃ አሉባልተኞች ከሆኑ ያላቸው ሌላ ነገር ሊኖራቸው ይችላል። አሉባልተኝነትም አላቸው። አሉባልተኛ ናቸው። ሁሌም እኛ የምናገኛቸው መረጃዎች፣ የምንቀበላቸው ኢንፎርሜሽኖች እኛን በደንብ አድርገው ይሰሩናል። እኛን በደንብ አድርገው ማንነታችንን በደንብ ይሰሩታል።
በዚህ እርግጠኛው ነው። እንደዛ ነው እንግዲህ ሌላው እዚህ ጋር የጻፉት ራስክን ከራስ ጋር ወይም ደግሞ ዳኛ ህሊና ነው ከሰው ጋር አታወዳደረው። ከሰው አስተሳሰብ ሰው እንደዚህ ለምን አሰበ፣ ሰው ለምን እንደዚህ ሆነ፣ ወይም ደግሞ ስለኔ ለምን እንደዚህ አሰበ፣ እንዴት እንደዚህ ይለኛል፣ እንዴት እንደዚህ ትለኛለች ብለህ ራስን አታስጨንቅ። ብዙ ነገር ልትባል ትችላለህ። እውነትም ውሸትም ነገሮችን ልትባል ትችላለህ። ይናገራል ሰው እየኖርክ እስከሆነ ድረስ። ነገር ግን ሰው ያለ ነገር አንተ ጋር መጥቶ አንተን መውሰን እንዳያስወስን አንተን እንዲያበሳጭ አትፍቀድለት። አንተን እንዲረብሽ አትፍቀድለት። እንዴት ሰው እንዴት እንደዚህ ያሰበ ማለት አትችልም። በቃ መፍቱ ነው። ሰው ያስባል። በቃ መፍቱ ነው። መፍቱ ምናምን አይደለም። በቃ ይሄ በቃ ማሰብ አለበት። ስለዚህ ማሰብ በሚችለው ልክ ነው ሰው ደግሞ የሚያስበው። ሰው ማሰብ በሚችለው ልክ ያስባል። ስለ ራሱ ሊያስብ ይችላል። ስለ ሰው ሊያስብ ይችላል። ስለ ሁሉ ነገሮች ሊያስብ ይችላል። ኦኬ እሺ። ስለዚህ ለምን እንደዚህ አስቡ ማለቱን እያልክ ራስን ማጨናነቅን የለብን። ከዛ ይልቅ ከራስህ ህሊና ጋር ተስማማ ነው። ከብዳላ በአሁኑ ሰዓት ከህሊና ጋር ተግባብቶ መኖር እሱ ትልቅ ሰላም አለው፣ ትልቅ እረፍት አለው። ሰው አንተን ምንም ቢልህም ባይልህም ልትረበሽ የምትችለው ወይም ደግሞ አንተ ጋር ችግር ሊያመጣ የሚችለው ወይ ያን ነገር አድርገኸዋል፣ ያሰቡትን ነገር አድርገኸዋል ወይ ደግሞ ሆኗል፣ ወይም ደግሞ በቃ የሆነ ነገር ነው ማለት ነው። እንዴት ነው አንተ ምንም ባልዋልክበት ቦታ ውለሃል ከተባልክ ሄደ ከሆነ የሄድክበት ቦታ ጥሩ ቦታ ከሆነ እሺ አሪፍ ነው። እሺ ግን የሄድክበት ቦታ
በሰዎች ዘንድ የሚያስነቅፍ፣ በሰዎች ዘንድ የሚያስገልል፣ በሰዎች ዘንድ ያደረከው ነገር የአንተን ቫልዩ የሚቀንስ ወይም ደግሞ የሚያስቀንስ ነገርን ያደረከው ወይም ደግሞ ያደረከው ነገር እንደዛ ነው። ሰው እንደዛ ወራብህ፣ አንተ ደግሞ ትያስባለህ፣ ትጨናነቃለህ። ስለዚህ ያን ነገር አድርገዋል ማለት ነው። የምትጨነቅ፣ ስለዚህ ማሰብ የለብህ። ማሰብ ማይኖርብህ ደግሞ ለምንድን ነው? እንዴት ነው የማታስበው ታዲያ? እንዴት ነው? ያን ነገር ካላደረግከው ነው ትጨነቅ። ምንም እዚህ ጋር እንትና እኮ 666 ነው ቢሉ አንተ ደንታ የለህም፣ ምንም አይመስልህም። ለምን አይደለህም? አታውቅም፣ ምን እንደሆነም አታውቅም። ስለ 666 የሰሙ ሰዎች የተሰጣቸው መረጃ እና አንተ የሆነ ነገር ያን ነገር አታውቀውም። አንተ ከዛ ነገር ጋር ወይ አንተ 666 የሚል ጽሑፍ ቲሸርት ከለበስ ከአንተ 666 ነህ ትባላለህ ማለት ነው አይደል? ይሄ ነው በቃ። አንተ እዛ ቦታ አልዋልክም ቢሉህም ደንታ የለህም። በቃ አታስብ፣ አትጨንቅ። ለምን? ይሄ በቃ ከአንተ ውስጥን ታውቀዋለህ። እንደዛ ነኝ አይደለሁም የሚለው ነገር አንተ ታውቃለህ እና ቦታ አትሰጥም ማለት ነው ለእንደዚህ አይነት ነገር። ስለዚህ በመጀመሪያ ለእንደዚህ ነገር ቦታ ላለመስጠት አንተ መጀመሪያ ከራስህ ጋር ከህሊና ጋር መግባባትና ሰላም መፍጠር ነው። አድርገህ ከሆነ ሰው የሚያወሩት ያወሩብሃል፣ አንተም ያው ትረበሻለህ ማለት ነው። ግን ሳታደርገው ነገር ከሆነ ያልሆነ ነገር ከሆነ አንተ ሰላማዊ ነህ፣ ከህሊና ጋር ሰላም ትፈጥራለህ ማለት ነው። እና እቺ ነች የዛሬዋ እና ቀጣይ አለ። እስቲ አንድ ደግሞ ቀጣይ ያለች እሷን ላንብብላችሁ። እኔ ሴት ልጅ እንደሚያስፈልገኝ አውቃለሁ፣ ግን አንተ እነሱን እንዴት ነው የምትረዳቸው ነው ዋናው ነገር። ስለዚህ ህይወት ደግሞ እውቀት ከሌለህ አስፓልቱ እሾህ ይሆንብሃል። ሴት ልጅ በጣም አስፈላጊ ነች፣ ግን ለምን ብለህ መጠየቅ ያለብህ ነገር አብሮ ለመተኛት ወይስ እንደ ጓደኛ? እኔ ለራሴ ቃል ልግባ፣ ስለ ሴት ልጅ ዝም ብሎ ስለመተኛት ሳይሆን አሪፍ ጓደኛ መያዝ። ደረጀ፣ አንድ ጥያቄ ልጠይቅ። አንተ ጥሩ ሴት የምትፈልግ ሁሉ እንደምትፈልግ ሁሉ እሷም ጥሩ ወንድ ነው የምትሻው። ስለዚህ ኢኳሊቲ ፎርማሊቲ ካልተሟላ ብዙም አይነፋም። ይቅርታ ለዚህ ቃል። ሌላው ነገር ጭንቅላትህ ሁሌም አዲስ ነገር እንዲያስብ አድርገው። ያኔ ነው ህይወትህን መስመሯ የምትይዘው። እነዚህን ነገሮች ስታደርግ ግን የሰዎችን ስሜት መጠበቅ አለብህ። የማንም ህይወት መስመር ካለፈ ልክ እንዳልሆኑ ንገራቸው። የአንተ አነጋገር ላይጥማቸው ይችላል፣ ግን ይህን ነው ተጋፈጥ የምልህ።
እም፣ እዚህ ጋር ሌላው ስለ ሴት ልጅ በጠቅላላ እኛ ኢትዮጵያውያን በአስተዳደጋችንም በመጀመሪያ ደረጃ ድሮ ያው ልጅህ ለልጄ ተብሎ ሁሉ ነገር ቤተሰብን ሁሉ ነገር የሚጨርሰው አይደል? ይሄ አዲስ ነው። ይሄ ሪሌሽንሺፕ ዴቲንግ ምንድን ነው? ዴቲንግ ስለ ዴቲንግ አዲስ ነን። በቃ ይሄ ለእኛ አዲስ ነው። በቃ ይሄ በዚህ ዘመን የመጣ ነው። አብዛኞቻችን ስለ ዴቲንግ አናውቅም። እኔም አላውቅም። አውቃለሁ ልል ሳይሆን ይህ ችግር ነው። ገና እየተለማመድን ነው። ስለ ዴቲንግ በራስህ አንድ ሴት መርጠህ እሷም አንተን መርጣህ ከእሷ ጋር ማች ያደርጋለሁ እሱን ከኔ ጋር ማች ያደርጋል ብላ አንተን ብለህ ተማምናችሁ ትዳር ለመመስረት ይህን መንገድ ነው አሁን እየተከተልን ያለ ነው። እሺ እዚህ ጋር ምንድን ነው ለምን ብለህ መጠየቅ ያለብን ነገር አብሮ ሴቶች አስፈላጊ ናቸው ነው። ሴቶች አስፈላጊ ናቸው አይደል? እንዴት ነው? ለምንድን ነው የሚያስፈልጉ? ጓደኛ ለማድረግ ነው? አብሮ ለመተኛት ነው? አንድን ሴት የምትቀርባት ለምንድን ነው? ለምን ብለህ መጠየቅ ያለብህ ነገር አብሮ ለመተኛት ነው ወይስ እንደ ጓደኛ? እኔ ለራሴ ቃል ልግባ ስለ ሴት ልጅ ዝም ብሎ ስለመተኛት ሳይሆን አሪፍ ጓደኛ እቺ እንኳን አትሆንም። ይሄ ሪያሊቲ ነው። ይሄ ያው ዛሬ የቆየ ነው የጻፍኩት ነው። በሰዓቱ ስላለኝ ያለኝን ነገር ነው የሚገልጸው። ይሄ በቃ አይደል? አሁን ላይ ደግሞ ሌላ ነው። እንደዛ ሴት ልጅ ስትመርጥ ለትዳር ነው ወይስ ለጓደኛ? ለፍቅረኛ ነው ወይስ ኖርማል ጓደኛ? አላቅም። እኔ እስካሁን አጋጥሞ ሊሆን ይችላል አድግም እንትን ኖርማል ጓደኛ ከሴት ጋር ኖርማል ጓደኛ መሆን ይቻላል። በኔቸር እንኳን ስናየው እንዴት አይሆንም። ጓደኛ ማለት የፍቅር ጓደኛ ለመስራትም የሚከብደን እንደዚህ ነው ሊሆን ይችላል። አንድ ሴት እንቀርባታለን፣ የፍቅር ስሜት ለእሷ እንዳለን ለመንገር ይከብደናል። ከነገርናት ትርቀናለች ብለን እንፈራለን፣ አንነግራትም። እሺ በቃ ይህ ሁሉ ነገር እንደተዳፈነ ይቅርና በኖርማል ጓደኝነት እንቀጥል። ይህ ለእኔ አይሆንም። በኖርማል ጓደኝነት የሚባል ነገር የለም። ይህ ላይፍ ነው። በቃ ኖርማል ጓደኛ የሚባል ነገር የለም። ኦኬ ስሜት አለህ? ኦኬ ስሜት አለሽ? የለህም? ኦኬ ስሜት አለህ? እሷ ስሜት የላትም። ከት ማድረግ ነው እዛ ጋር በቃ ማቆም ነው። በቃ አይሆንም። ሲስተርሊ ብራዘርሊ የሚባል ነገር የለም በሴትና በወንድ መካከል የለም። ማንም ይከራከረኝ
በቃ የተፈጥሮ ነው። ኦኬ ራስን መቆጣጠር አለመቆጣጠር ሌላ ነገር ነው። እሱ ሌላ ነገር ነው። ግን እኔ እኮ አሁን ጓደኛ ምናምን በኖርማል ጓደኛ ምናምን የቀረባትን ለብዙ ዓመት አብረው የሆኑ ወንድና ሴት በቃ ሲስተርሊ ብራዘርሊ ነው ተባባሉት። ግን የሆነ እንትን ላይ እንትን ሲሉት የሆነ እንትን ሲሰሩ ፍራንክ ነው ምንድነው የሆነ ሲሰሩ እኔ እኮ እወድሃለሁ ምናምን ትለዋለች ሴቷ። እንትን ብዬ እኮ ነው ሳልነግርህ ምናምን። ያው ግን እሱ በኖርማል ጓደኛዋ ነው፣ እሷም እንደዛ ተባብሎ። ስልኬ ባትሪ የምቀርጽበት ስልክ ባትሪ ጨርሶ እንደገና እየቀረጽን ነው እና እንኳን በድጋሚ ተገናኘን። እና ፍራንክ ነው እያደረጉት ያሉት ሰውየውን። ለአንተ እኮ ስሜት አለኝ ምናምን ትለዋለች። እኔ እኮ እወድሃለሁ ምናምን አልነግርህም አልነገርኩም እንጂ ምናምን ትለዋለች። እና ምን አለ አሁን እኔም እኮ እወድሻለሁ ምናምን ያ እንደዚህ ማለት ነው። እሱ ጥናት ሊያስፈልግ ይችላል። ምን ያህል ጓደኛሞች ምን ያህል ይህን ነገር በትክክል እሰራላችኋለሁ። ቢያንስ ከ100 ሰው እሰራላችኋለሁ። 100 ሰው ጥያቄ ጠይቃለሁ። ከዛ ውስጥ ምን ያህሉ ሰው ፍቅረኛውን ኖርማል ጓደኛ አለችው ኖርማል ጓደኛውን በፍቅር ያጣል ወይስ አያት፣ ይወዳታል ወይስ አይወዳት የሚለውን ነገር እንደውም ይሄንን እኔ ውጭ ወጥቼ ከተማ ቼክ አደርግላችኋለሁ። በርግጥ በደንብ ቼክ አደርግላችኋለሁ እና የሰዎች ምላሽ ምን እንደሚመስል እናያለን። ሴት ልጅ በኖርማል ወይ ሊሄድ አይችልም ከሴት ጋር። ከዚህ ጋር ይሄንን እንደዚህ እንትን እንላለን። ሌላው የሰዎችን ስሜት ስለመጠበቅ ጽፌያለሁ። የሰዎችን ስሜት መጠበቅ ምን ያህል ጎበዝ ነው። ሰዎችን እኔ በሰዓቱ አሁን ላይም እጠራጠራለሁ። ስለ ሰው ስሜት እጠነቀቃለሁ ብዬ ለራሴ ሙሉ ለሙሉ ቃል አልገባም። እንትን አልልም፣ እርግጠኛ አይደለሁም። በቃ እኔ እንደፈለኩ ነኝ። ግን ያው እንደፈለኩ ነኝ ስል ሁሌም እንደፈለኩ አይደለም። በቃ ያው ቅድሚያ የሚሰጠውን ቅድሚያ እሰጣለሁ። ያው ሌላው ይሆናል እንደሚሆን። ምን ያህል ጎበዝ ነን እኛ የሰዎችን ስሜት ሳንጎዳ እኛ የምንፈልገውን ነገር እንዴት ነው እናደርገው? እዛ ላይ ምን ያህል ጠንካራ ነን? እሱን ላይ ትንሽ እናውራ። ሰውን ማስቀየም ጥሩ አይደለም። የሆነ መሪ ፖድካስት ላይ ነው ያየሁት።
በፊት የሚከብደኝ ነገር አለ። እንትና ከናን ሲያወራ እዛ ላይ ከናን ምንድን ነው ያለው? ሰዎችን ሳላስቀይም መናገር የምፈልገውን ነገር ማድረግ ይከብደኝ ነበር በፊት። ሰዎችን ሳላስቀይም ማድረግ አንድ ነገር ይከብደኝ ነበር። አሁን ላይ ያው ነገሮችን እንትን ብያለሁ ያሉና እኔም አሁን ላይ እንደዛ በፊት ችግር ውስጥ እቸገር ነበር። አሁን ግን ብዙም አልቸገርበትም፣ እፈተዋለሁ። የሰውየው ስሜት ምን ያህል ተጎድቷል አልተጎዳም የሚለው ነገር ሰውየው ራሱ ነው የሚያውቀው። እሱ ግን ካንተ ሲወጣ ያ ነገር ካንተ የሚወጣው ነገር ያን ሰውዬ ምን ያህል ምን ይሰማዋል ምን ይላል ብለህ ትንሽ ተጠንቅቀህ እሱን ሳትጎዳ አንተ የምትፈልገውን ነገር በኮንፊደንስ ታደርገዋለህ። ሙሉ በቃ የምትፈልገው ነገር ታደርጋለህ ያኔ እና ይህ ትልቅ ችሎታ ነው።